በዚህኛው ዓመት 300 ሺህ ብር አስቀምጫለሁ። በሚቀጥለው ዓመት 300 ሺህ ባስቀምጥ አንድ ላይ 600 ሺህ ይሆናል። ግን ሴትዮ ለምን አናደኝ ነው? ቆይ አሁን እኔ ደም ግፊት አለባት በግድግዳ ባጋጫት ቆይ በእኔ ሰበብ ልትሆኑ እዛ ላይ ሳውዲ ነኝ ያለሁት። አፈሽ ተቀመጭ ዘግዝቀው የሚያርዱሽ ሀቡ ግን ጀግና ናት። አቤት ያ ሁሉ ተነስቶባት በጣም ጎበዝ ናት። ያቺ አክስቴ ግን ከወንድሜ ጋር አጣላችኝ፣ ከቤተሰቤ ጋር አጣላችኝ። ቆይ እመጣላታለሁ፣ ኢትዮጵያ እመጣልሻለሁ፣ ቆይ እሰራልሻለሁ። አይ ግን አሁን የምኖሩ ብዬ ነው የምኖረው። አሁን የምኖሩ ነው ስንቱን ተራራ ባታለፍኩኝ ስንቱን ሸለቆ ቀን ያስኮነብሳል እግዚአብሔር ያነሳል። አዶናይ ግን ጎበዝ ነው። ማዳም ቆይ አሁን 2 ዩኒፎርም ገዝታ መጣችና በቃ ልብስ የገዛችን የሚመስል ጊፍት አለሽ ነይ ወደ ታች ትለኛለች። እንዴት ጥሩ ነገር እንደገዛች። ሀቡ ግን እድሜ 35 ላይ ናቸው። እንዴት ባለፈው አንበስተር የሆነ 10 ዓመት ነው እንዲያከበረችው። ማዳም ቤት ደግሞ 14 ዓመት ሰርቻለሁ አላለችው። አንድ ላይ ስንት ነው የሚሆነው? 24 30 ከ35 24 ሲቀነስ በ11 ዓመቷ ነው 40 እግር የመጣችው። ምን አገባኝ እኔ አይመለከተኝም። ግን እኔ እወዳታለሁ።